እንትን ትያለሽ ጭራሽ ትመታኛለህ እንዴ? እሺ እና አሁን ምንድን ነው የምትለኝ? አሁን አንተ ምንድን ነው እስቲ ንገረኝ። እኔ መሄድ አለብኝ በቃ። ስለዚህ መሄድ አለብኝ። ሰርቼ የተወሰነ ቀን እመጣለሁኝ። ኧረ በእናትሽ እንደዛ አትበይ። ምንድን ነው እንደዛ አትበይ ምናምን ማለት? አንቺ ለስንቶች ስታዘኛ ነበር እንዴ? ምን ተገንቶ ነው ዛሬ ነው? ምን አስበሽ ነው አንቺ? ምን አስባለሁ ደግሞ? ነገር አለ? ምንድን ነው የማስበው ደግሞ? ምን አቅልሻለሁ እኔ ምን እንዳሰብሽ? ጭራሽ እንደዚህ ምን ስትይ ነው ነው ትናንትና ያወራሽን ዛሬ ያደገመው አይደለም። እንደዚህ ያልኩኝ አሁን ያለውን ሁኔታ አይቼ ነው ማለት እዚህ ሁነን ከምንሰራ እዚህ ሁኜ ከምሰራ ነገ ተነገ ወዲያ የሆነ ነገር ይኖረናል ብዬ ነው እንጂ እኔ ለጋራ ለትዳራችን ማሰብ እንጂ የሆነ ነገር አሰብሽ ነው እንታያለን። ምን ማለት ነው? እና ታዲያ እንደዛ ባይሆን እንዲህ በአንድ ቀን እንደዚህ አንቺ ቆይ ገና ሌላ ስንት ፈተና ይቀረው እንትን ይላል። ለዛው ደግሞ ቅንጦት ስለምንፈልግ ነው እኮ የምንሰራው ስራ ያስተዳድረናል እንደማንኛውም ሰው ማለት እንደማንኛውም ሰው ያስተዳድረናል። ግን ደግሞ ነገ ከነገ በኋላ ለልጆቻችን ወደፊት ለቤተሰብ የምናግዘው ነገር ሊኖር ይችላል። ግን ደግሞ እሱን በማሰብ ብዙ ነገሮችን የሞከር ነው። ዛሬ የሚሄድንበት ምክንያት አንድም ለሱ ነው አይደለም። ነገ ከነገ በኋላ ከዚህኛው ከስራችን በተጨማሪ የተሻለ ነገር ቢከፍለን እሱን ነገር ብለን እሱን ነገር ለመስራት ሄደን የሆነ ነገር ሞከር አጣን። ነገ ደግሞ ሌላ እንሞክራለን። በአንዴ ማነው ሲጀመር እንደሆነ የሚያውቀው ነው ወይስ አንቺ? ሲጀመር ሆን ብለሽ አይመስለኝም። ሲጀመር ይሄንን አስበሽዋል ብዬም አላስብም። እንዴ እኔ አስቤበት ነው አልሜበት ነው። ለምን እንደዚህ ሁነህ እንደዚህ ሁኚ ለምን እስከመቼ ነው እንደዚህ የምንቀጥለው ብዬ ስላሰብኩ ነው። ኦኬ አሁን ወደፊትም እንደሚመስለኝ ከሆነ እንደ ሀሳብሽ ወደፊት የሆነ ቻሌንጅ ቢገጥመን በቀላሉ እኔና አንቺ እንደምንፋታ ነው የሚታይ። እንደምንለያይ መፋታትና መለያየት ምን አመጣው አንተ? በቃ ይኸውልሽ ይሄንን ሀሳብ ከዚህ በኋላ ማለት ነው ከዚህ በኋላ ይሄንን ሀሳብ እንዳትደግሚ ማለት ይኸውልሽ ከዚህ በኋላ በቃ እንዳትደግሚ ጭራሽ ማለት ነው። ፊቴ እንዳታወሪ ሁላ ከፈለግሽ ደግሞ እንትን ሳትይ እንደፈለግሽ ጠርግ ማለት ትችያለሽ ምናምን ከፊቴ እንዳታወሪ ምናምን ማለት ነው። አንተ እንደዚህ አይነት አማርኛ የምታወራው እኔ ለሁለታችን የግሌ ጥቅም መሰለህ እንደማውሉ በቃ የግልሽ ጥቅም ካልሆነ ደግሞ ይኸውልሽ ሁለታችን የተስማማንበት ነገር መሆን ያለበት እንጂ አንቺ ያሰብሽው ብቻ እና ታዲያ እኔም እኮ ለዚህ ብዬ እኮ ነው እንደ ማማክረው እንጂ አሁን እንዴ ምን አንተ ስማሞት ሌላ ጭራሽ አንተ እንደዚህ ምናምን ትላለህ እንዴ በስማሞት። አይ አንዳንዴ ደግሞ አነጋግረን ብታስተካክል። ምንድነው አነጋገር? ያንቺ አስተሳሰብ አለ እንዴ? አነጋገር ምንድነው? ማንም እንደው በዚህ ሰዓት አሁን ስደት እና ታዲያ ሁሉም ሰው የኢትዮጵያ ሰው ሁሉም እየተሰደደ ነው የሚኖረው እና ቢያንስ እኮ የተሻለ ሀገር እንኳን ብትመኝ እኮ ቢያንስ ምን አለ ምኞትም ካላይቀር ቢያንስ የተሻለ ሀገር እና ምን ችግር አለው ታዲያ? ነገ ተነገ ወዲያ ሌላ ጊዜ ነው በቃ። አዎ እዛ ይሻላል ቢያንስ እንኳን ከሌላ ሀገራት እዛ ይሻላል ለመስራትም በነገ ተነገ ወዲያ በራስም ለመንቀሳቀስ ምናምን እዚህ ይሻላል። ሌላ ቦታ እንትን ከሚባል እዚህ ይሻላል ብዬ ስላሰብኩ ነው እንጂ ሌላ አይደለም። እንዴ ምንድነው አንዳንዴ ይኸውልሽ አንዳንድ እህቶቻችን ሲመጣው እዚህ ምን እንደገጠማቸው እዚህ ምን እንዳሉ በዚህ አጋጣሚ እዛ በመሄዳቸው የስንቶች ህይወት እንደተበላሸ አታውቂም? እሱማ እና ታዲያ የስንቱ ህይወት የሚያበላሹት እኮ አሉ እኮ አንዳንዴ አለማወቅም እኮ። ለአንቺ ምንድነው ዋስትናሽ ምንድነው? እግዚአብሔር ሌላ ምን የነሱ እግዚአብሔር ይለያል እንዴ? የነሱ እግዚአብሔር አይደለም። ምን እንደዛ አላልኩም። አሁን ለምሳሌ አሁን ማለት እኔ እኮ ለጋራ በማሰብ እንጂ የግል ጥቅም እኮ አላልኩም። ወይም ደግሞ አይ ይሄን እንትን ብዬ መሄድ እዛ መኖር አለብኝ አላልኩም። ሰርቼ ልምጣ ነው ያልኩት። ሌላ ምን አልኩ? ምንድነው ፉፉ የምትለው? በቃ የጨረሰ መስሎኝ አሁን ከፊት የተነሽ አልነሳም። መሄድ አለብኝ እንዴ ምን ችግር አለው? አሁን አንተ ያው ቅድም እንዳልኩት ማለት ነው ያሰብሽው ነገር አለ። ምንድነው ያሰብሽው ነገር አለ ማለት? በግልጽ ማለት ነው ያሰብሽው ነገር አለ ማለት
ያሰብሽው ነገር ታዲያ እንደ ከቅድም ይሄዳሉ ማለት ነው። እና ታዲያ ምን እዛ ያስቀመጡ ሰው የለም መቼስ። እና ታዲያ እንደዛ ባይሆን እንዴት እንደዚህ ትያለሽ? ጭራሽ ደስተኛ አለ እንዴ? አሁን ለሁለታችን አስቤ ነገር የሆነ ነገር ይኖራል በማለት የሆነ ነገር አለ ምናምን ጭራሽ እንደዚህ ተኛለ። እሱን እኮ አውቃለሁ። ራስሽን ከራስሽ በላይ ለኔ ራስሽን ለኔ አሳልፈሽ ለመስጠት እንዳሰብሽ አውቃለሁ። ግን ሀሳብሽ አይሆንም፣ ትክክል አይደለም። ምን ችግር አለው? እንደው ማንም ይፈራልን? እስቲ አሁን እንደው ማን ነው ሲጀመር አሁን ላይ ሂዱ ስደት የሚሉ እንኳን አይደለም ሌላ ሀገር እኛ ሀገር እንኳን መኖር ችለናል እንዴ? ከቤት የሚወጣበት ነው። ቢያንስ እንኳን አብረን እንኳን ነገሮችን መቋቋም የለብንም። በዚህ ሰዓት እኔ ከቤት መውጣት ማለት የሆነ አይደለ አላውቅም። እንግዲህ ከዛ ጭራሽ ደግሞ መሄድ አለብኝ አይባልም። ሲጀመር እንደዚህ ምን ችግር አለው? ቤተሰብ አስቢ። ቤተሰብ እንዴት እዚህ ሆነው እንኳን ያምኑናል አይደለም? ሌላ ሀገር ሄደሽ እንዴት ነው የምታስብ? ለቤተሰብ እያሰብሽ ምን ችግር አለው? አሁን እኮ ያሰብኩት በጠቅላላ ነው። በቃ አሁን እኔ ያንተ ያሰማም እንዴ? ችግሩ ይሄ ነው። ችግሩ የምነግርሽ ነው። አሁን የነገርኩሽ ችግር አላችሁ እንዴ? በቃ አሁን የኔ ሀሳብ በቃ ሁሌ በቃ ስጠይቅ በቃ እንደዚህ አይነት መልስ መመልስልኝ ማለት ነው። ነገርሽ በቃ የማይሆን ነገር ይሆናል ብዬ ወይም ደግሞ ተስፋ ማልሰጥ ምንም ጨራሽ ነገም ዛሬም ነገም ከነገ በኋላ እንደዚህ አይነት ሀሳቦችን እንዳታስብ ጭራሽ ማለት ነው። አለበለዚያ ግን የራስሽን ውሳኔ ወስነሽ ነው እንደዚህ አይነት ነገሮችን አድርጊያቸው። ከዛ ውጭ እንግዲህ ምን እንድልሽ ፈልገሽ ሆን አላውቅም። ምን እንድትለኝ ነው? በቃ የሆነ አስተካክዬ እንደዚህ ላረንሽን በቃ ደርሰሽ ነው ችግር የለም ምናምን እንድትለኝ የፈለኩት። አያስቅም። የኔ ቁም ነገር እያወራሁ አያስቅም። የተናደድኩ አለ እንዴ ማለት ነው። አንተ ግን እግዚአብሔርን አሁን በቃ ሁሌ የኔን ሀሳብ የኔን እንትን በቃ ታደክ ሁሌ ዞር በልልኝ ነው። ተቀመጭ እንዴ ጭራሽ በአንቺ ተውሶ እንትን ትያለሽ። ጭራሽ ትመተኛለህ እንዴ?